እንዴት ዋላችሁ? ዛሬ ደግሞ አንድ ነገር ይዤ መጣሁኝ። እስኪ እኔ ልክ አይደለንም ሌሎች ልክ ናቸው ብዬ ያሰብኩትና በእውነት መታረም አለበት ወይ ደግሞ እኔም መታረም አለብኝ ብዬ የታረምኩትን ነገር ልነግራችሁ ነው። ሰሞኑን በአንድ አጋጣሚ በስራ አጋጣሚ ከሁለት ሰዎች ጋር ተገናኘሁ። አንድ ቻይናዊ፣ አንድ ደግሞ የአረብ ኤምሬት ዜጋ የሆኑ ሰው ናቸው። በመንገድ ላይ ወክ እያደረግን እያለን ቆሻሻ በየቦታው ንጹህ ነው ከተማው እንደምታውቁት አሁን ላይ ቆሻሻ በየቦታው የጋርቤጅ ባስኬት ኖሮ ግን እዛው አጠገቡ ላይ የውሃ ሃይላንድ፣ ላስቲክ፣ ማስቲካ፣ ናፕኪን እንዲህ ተጣጥለው ሲያዩ አጠገቡ ሲደርስ የአንደኛው ሰውዬ ቆመ። ሲቆም ምን ፈልገው ነው አልኳቸው ማለት ነው። ስለዚህ አይ ቆሻሻው እንደዚህ እንትን ማለት ትተን መሄድ የለብንም አሉኝ። ምን ለማለት እንዳፈለጉ ስላልገባኝ የሆነ ላስቲክ ነገር ፈልጌ በእጅህ እንዳታነሳ ምናምን ስል አይ እኔ አላነሳም አለ። ታዲያ ማን ነው የሚያነሳው? አንቺ፣ ይሄ የአንቺ ሀገር ነው፣ አንቺ ነሽ ማጽዳት ያለብሽ አሉኝ ማለት ነው። ምን ተፍረቴን ጎንበስ ብዬ ሰው የጣለውን ቆሻሻ አንስቼ ባስኬት ውስጥ ከተትኩኝ። ከዛ በጣም ገረመኝና ለምን እንደዚህ ያልክ ስለው ይሄ የአንቺ ሀገር ነው፣ እኔ መጥቼ ቆሻሻ ልጥልበት እችላለሁ። ማጽዳት ንጹህ ማድረግና መጠበቅ ያለብሽ አንቺ ነሽ። ለልጅሽ፣ ለልጅ ልጆችሽ፣ ለትውልዳችሁ በሙሉ ከተማችሁን ማጽዳት ያለባችሁ እናንተ ናችሁ። እኔማ መንገደኛ ነኝ። በዚሁ አርፌ ደስ ያለኝን አድርጌ ብሄድ የኔ ሀገር ሌላ ቦታ ነው። እኔ ሀገሬ ላይ ቆሻሻ አንቺ መተሽ ብትይ እኔ ነኝ የማነሳው። ምክንያቱም ያ የኔ ሀገር ነው። እኔ ነኝ ሀገሬን መጠበቅ ያለብኝ። ቤቴን ልክ እንደማጸዳ ሁሉ ሀገሬንም ንጽህናውን መጠበቅ ያለብኝ እኔ ነኝ። ይሄ አንቺ ከተማ ነው። አንቺ ነሽ ቆሻሻ ሲጣል ተው ልትይ የሚገባው እንጂ እኛ አይደለንም ብለዋልኝ ማለት ነው። በጣም ያፈርኩት ምን እንደው ልንገራችሁ። ሁላችንም ልጆችም ሆኑ ትልልቅ ሰው ማስቲካም ልጠን ውርውር፣ ናፕኪን የሆነ ተጠቅመንበት ውርውር፣ ላስቲክ የጠጣንበትን ሃይላንድ ውርውር እያረግን የምንሄደው ማለት ነው። ከዛ ቻይናዊው ምንድነው ግርግሩ አለኝ ማለት ነው። አይ ኳስ አለ እዚህ ጋር ስቴዲየም አለ። የአዲስ አበባ ስቴዲየም እዚህ ጋር ነው። ከተማ የአርባ ምንጭ ከተማና የሆነ ሆሳዕና ነው ያሉኝ ልጆች ጠይቄ ነው የነገርኳቸው። እሱንም አላወቅኩትም ነበርና ግጥሚያ ያለ ኳስ አልኳቸው ማለት ነው። ከዛ የኢትዮጵያ ሕዝብ ኳስ ይወዳል አለኝ። ከዛ አይ ምን ያደርጋል ኳስ ግን ብዙ ተሳክቶላችሁ አያውቅም ሲለኝ ሩጫ ላይ ነው በጣም የምትታወቁት አለኝ ማለት ነው። አይ አሁን አዲስ ጀነሬሽን ላይ እንትን አለን ተስፋ አለን ብዬ ስስቅ ቻይናው ምን አለ? አይ እኛም እኮ ነን፣ እኛም የቻይና ህዝብ ኳስ ይወዳል፣ ግን ደግሞ ኳስ አይሳካልንም፣ ተሳክቶልን አያውቅም አለኝ ማለት ነው። ከዛ እኔ መለስ አድርጌ አይ እናንተ እኮ በጣም ራሳችሁን ፕራውድ ልታደርጉ ይገባል። ምክንያቱም በቴክኖሎጂው ዓለምን እየመራችሁ ነው፣ በኢኮኖሚውም ጭምር በብዙ ነገር። በዛ ላይ ደግሞ ኮንፉ ደስ የሚል የባህላችሁ የስፖርት እንትን አላችሁና በመላው ዓለም በሱ ትታወቃላችሁ፣ ልክ እኛ በሩጫ እንደምንታወቀው አልኩት ማለት ነው። በቴክኖሎጂ እዚህን ያህል እንታወቃለን ብለሽ ነው ብሎ ሲለኝ በጣም አስገረመኝ። ሀምብልነቱን የገረመኝ እንጂ እርግጠኛ ነኝ ስለ ራሱ አያውቅም ብዬ አላሰብኩኝም። ሁለቱ ነገር አስገርሞኛል። የኛኛው ሰውዬ ሀገርሽ ነው አንቺ አጽጂና፣ የዚህ ሰውዬ በጣም ሀምብልነት የዛን ያህል በቴክኖሎጂው ልቀው ዓለምን በሚያስደምም ሁኔታ ዓለማትን በተለያየ የቴክኖሎጂ ዘርፍ እየመሩ ያሉ ሀገር አንድ ዜጋ ልክ እንደ ትንሽ ነገር ማለት ነው የዚህን ያህል እንትን እንላለን አስተዋጽኦ አድርገናል ብለሽ ነው ብሎ ሲለኝ በጣም ያስደነቀኝ ትህትና እውላችኋለሁ። ለዛሬ ያለኝ መልእክቴ ነው። እስኪ እናንተ ምን ታስባላችሁ? እውነት ግን ከተማችንን እኛ ልንጠብቃት እንገባለን። ምክንያቱም ሌላው ሲሰራ እኛ የምናፈርስ ከሆነ፣ ሌላው ሲያጸዳ እኛ የምናቆሽሽ ከሆነ እውነትም ያሳፍራል። ለካ በዛን ያህል ራሴን ቆሜ አይቼዋለሁ። እውነትም የኛ ከተማ ነው የኛ ሀገር ነውና ራሳችን ማጽዳት አለብን። እንደው ባህል ብናደርገው ደስ ይለኛል እላችኋለሁ።